አንቺ ወንድሞ አንድ ጋር እስኪ እኔ አንቺ ወንድሞ ስማ ሚስትን ተከባከባት። እንደኔ አይነት ሴት ላንተ ምንም ማያደርግልህም። ገባህ? እኔ ልጅ አባት ልጅ ያለውን አባት ማግባት አልፈልግም። አጠገቤ እንድትገኝ አልፈልግም። ምን ማለት ነው? ዛሬ ከዚህ ሀሳብ ያመጣሽው የለም። በቃ ዞር በል። በዚህ ሰዓት ልጅ ያለውን አባት ማግባት አልፈልግም። ከዚህ በኋላ ማለት ነው ይሄ ቃቃ ጫዋታህን እዛ አቁም። እኔና አንተ የሚባል ነገር የለም። እኔና አንተ የሚባል ነገር የለም። ሁሉና ማሰደድ ለምንፈራረም ሁሉ አውርተናል። የለም ዛሬ በአንድ ቀን ግን ትረሽ ነው ሌላ ነገር ተወሩ። ለምን ምን ሆነ ነው? እኔ በቃ እንዴ ሰውቱ እስኪልን ድረስ እንደምጠብቀው ይቀርታ አንድ ነገር ልንገርህ። ለነበረን ጊዜ ለሁሉም ነገር አመሰግናለሁ። እንደዚህ አፈየለ በኋላ ሌላ ይልኝ ማለት እኮ በቃ ስትዳሩ አድራችሁ እኔ ጋር መታችሁ ለማለት ስትዳሩ ማለት ያምሻ ያንቺ የምትናገር ነገር ዋቂ ለምን ነው እቺ ሴት የማታሳርፍልኝ? ይቅርታ እያለች ስም ይቅርታ እኮ ናት። በቃ ለእሱ ሲል በቃ ይኸውልሽ ይቅርታ ይቅርታሽን ተቀብያለሁ። ባልሽን ገባሽ? ከኔ ጋር ጨርሷል። ከዚህ በኋላ ከሱ ህይወት እኔ ነኝ የምወጣው። እሺ ከእናንተ ህይወት እኔ ነኝ የምወጣው። ልጃችሁን በሰላም አሳድጉ። እስኪ መጀመሪያ እንደማ ልጃችሁን ስሚ ልጃችሁን ለምን አትቀደም? እስኪ አትጣላል። በቃ በጣም ይቅርታ ለመጠየቅ ነው የመጣነው እኮ አሁን ቢሆን ይቅርታ ለመጠየቅ ነው የመጣነው። እንዳጠፋው ገብቶኛል። ገብቶሻል? ለአንቺ ያስቀመጥሽው ዋን ጠጣችሁ በባዶ ሄዷ ስለነበረ ነው። ምኑ ጋር ነው የሚያበቃው? በልጅ ነው የምትፈትኝ ወይ ፈተን በልጅ ነው ወይ የምትፈተኝ? በቃ ለምን ቁጭ አትይማችሁ? ቁጭ ይቅርታ በላይ ምን አለሽ? ምን ላድርግሽ? ውጣልኝ ውጣልኝ በቃ ውጣልኝ ውጣ ውጣ ምን ነገር አልፈልግም። ጭርባለ አልበዛም? የምር አንተ ራሱ እንትን ህሌና የሚባል ነገር የላችሁም እንዴ? ሄሉ እንደማሰጣት ታውቃለህ ማለት አንተን የኔ በፍቅር ስትሆን ነው እንጂ የሂጃብ ልጅ እንትን ብላ አይደለም እንዴ? ክርስቲያን እኮ ናት። እንዴት ነው ማለት ሳታምናት እንትን ሳትላን ነው እንዴ አብረን ሁን ያልካት? ሌላው ሲቀጥል ደግሞ እንደ ሄሉ የሚሆንልህ የለም። ማን ነው አንድ አብራ ትኑር ሚስትህን አብራን ትኑር ቤቴ መታ ትኑር ስትል እሺ የምትል ሴት የትኛዋ ናት? ነው ይሄ ውሃ ስለሆነች በቃ ስለምትወደኝ ብለህ። በነገራችን ላይ ፍቅርም ልክ አለው። ፍቅርም እኮ ሲበዛ ያልቃል እንዴ ማለት ሄሉንም ሂያብንም አይደብርም? ግን እሺ የልጅህ እናት ናት። አንተን ካልፈለገች እሷ ለምን አንተ ቤት ቁጭ አትልም? በቃ አንተን ፍላጎት ከሄሉ ጋር እንድትኖር ፍላጎት ካላት ሂያብ ሂዊ ማለት ነው ሂዊ አንተ እና ሄሉ ህይወታችሁን እንድትመሩ እንድትቀጥሉ ከፈቀደችልህ ለምን ወይ አንተ ቤት ወይ ራሷ ቤት አትቀመጥም? ኪራይ ክፈልላት፣ የሚያስፈልጋትን ነገር ሙላላት። በቃ ልጁን ብቻ ለመውለድ ከሆነ የማይሆን ነገር የማይመስል ነገር ለሚስት አትንገር። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ውዶቼ። እናንተ እንዴት ናችሁ? አላችሁ ሆይ? አለን እኛ መተናል ትላላችሁ ውዶቼ። ዛሬ እንግዲህ ትላንትና ተመልሰህ እንዳትመጣ ታፍርበታለህ፣ ነገ ግን ተመልሰህ እንዳትመጣ ብለው ነበር። ዛሬ እንግዲህ አይኑን በጨዋጥቦ ሂዊ እና እሱ መጥተዋል ማለት ነው። አንዳንዴ ራስ ወዳድ መሆን አያችሁ አይደለ? እሷ ግን አምናው ነበረ ይቺ ልጅ የሆነ ነገር ብታረጋት ሄሉን ምንድነው ዋስትናዋ? ምንም ዋስትና የላትም እኮ ምንም ዋስትና የላትም። ሄሉ እኮ እቤቷ አምጥታ የሆነ ነገር ቢደርስበት ምንድነው ዋስትናዋ? ልቧ እንደዛ እየተሰበረ ስትናገረ ምንድነው እያለች ማን ነው? የትኛዋ ሴት ናት እንደ ውዶች ማለት ነው ከነሚስቱ ናና ቤት ኑር የምትል ሊያገባት የሆነ ጮኛ የሆነ ሰው ነገ ሽማግሌ የሚልክ ሰው? ኧረ በስመ አብ። እና ውዶች እናንተ እስኪ ምን ትላላችሁ? በመጀመሪያ ግን ቪዲዮውን ነው ከዛ ሲቀጥል ግን ቪዲዮውን ስታዩ ላይክ እንዳትረሷት ውዶች ማለት ነው። በቅንነት ቅን የሆናችሁ ሰዎች አላችሁና ላይክ አድርጉ። እሺ ላይክ አድርጉልኝ። ታው ቻናሌ ሞቷል። ቻናሌ እየተንቀሳቀስ አይደለምና ላይክ አድርጉልኝ እስኪ። ለማንኛውም እስኪ እንየው። ይሄ ምን ውርደት አይደለም? ምንድነው አንቺ ውርደት የሆነብሽ? ምንድነው አንቺን ክብር የሚነካው? ይሄ ምንድነው ክብርሽን የነካው? መልሽልኝ። ይሄ ምንድነው የሰው ክብር የሚነካው? ይሄ በቃ ቤት እስካለሽ ድረስ በማገዝ የምትችይው ነገር ማገዝ ትችያለሽ። ይሄ ቀላል። ይሄ ነገር ከከበደሽና በቃ አይደለም እንትን ካሳጥሽ ደግሞ እኔ ቤት መሆን ትችያለሽ። እኔ እዛም የሚያስፈልግሽ ነገር እኮ አልፈልግም። እኔ በቃ አብረን ምን ነው ኮራ አብረን ነው። ነይ
ቆይ ሂዊ እንደዚህ ካልፈለገች ሄሉ እንደዚህ አርግ እያለ ካልፈለገች አንተ እና ሄሉ እንድትቀጥሉ ከፈለገ አንተ ቤት ለምን አኖርም? እርግዝና በሷ ተጀመረም የምር ብትፈልግ የሆነ በሰበብ አድርጋ አንተን መመለስ ስለምትፈልግ ነው። ገባህ አይደል? ይህንን ዋጋ እየከፈለች ያለችው ሄሉም አንተን የእሷ ብቻ ለማድረግ ነው ዋጋ እየከፈለች ያለችው። ግን አንተ አይገባህም። አይዶን ነው። እስኪ ውዶቼ ነው ይሆናል አሁንም እኮ አብረው ለመኖር ነው ሶስቱም የሚሄዱት። ሰላም እና እንዴት ነበረ? ማታሽ ነበረ ታላ በዚህ በላይ እንደተጣጣ አይሰማም ቶብኝ አልታቀችም እንዴት ታዲያ አይሽ ነበረ? እኔ ብቻ በጣም አምስቶኛል። የምሬን ነው ማለት በጣም ዘና እንደነበር እንደው ደብሮኝ ነበር ያልኩት ምናምን አንተ ጋር በቃ ያቡን እያናደደች ነው ገባህ? ያቡ ደግሞ ይገርመኛል። ቅናቱ እኮ በስማኛል። በኋላ መጣች ይችላል። ሄለ ምን ያርክሽ? ማን ጋር ነው ሄለ? ማን ጋር እንደዚህ ብትይ አታገባ ማን ጋር እንደዚህ ነው ገባ ምን ማን ጋር ነው ያያራ አይመለከትም። ገባ ሄለ ለምን ስነ ስርዓት አይኖርሽም? ስልክ እያወራሁ በስርዓት ነበር መቀመጥ የነበረብህ። ምን ማን ጋር እንደዚህ ብትወሪ ምን አገባ ነገርኩ እኮ አንተ ደስተኛ ነኝ ከማን ጋር ምን ማለት ነው? ካንተ ጋር ደስተኛ ነኝ። ማን ጋር ነበርሽው? ሰው ጆሮ ላይ እኛ ስንሄድ ማን ጋር ነበርሽው አንቺ? ምን አገባ ምን ልታወሪ ነው? ባላገባ ያ ባይያ አንተ የምትጨነቀው ስለ ይቅርታ ነው። ግን እሷ ከነቼ ካርጋ አላረገችም። አንተ እኮ ተመቸሽ ወይ? ምን ሆነሽ ነው? ሄለን ለምን ስነ ስርዓት ያነርሽው? ክፋቸው ሄለን ክፋቸው ወንድሜ ነው። እኔ ነኝ ወንድምሽ። ልቀኛ እንዳኔ ልቀኝ። ቁጭ በይ በቃ ቁጭ በይ አልኩሽ አይደል? ቁጭ በይ እዛ ጋር ወንድምሽ ነኝ ወይ? ክፈችው ውዶቼ ወንድሜ ነው አለች። ደግ አድርጋለች። በህግ አምላክ ከመቼ ወዲህ ነው ያንቺ ወንድም ሆንኩት? መልሽልኝ። ክፈችው በሩን። ነይ ውጪ። ይበቃል። ያው ነይ ውጪ እና እናውራሽ። አጉል እንትን አስበህ አትንካኝ። ጫፊን ስለታችሁ ይበቃል። እስካሁን በጣም እንትን እያልክ ነው። ምን አገባ? ከማን ጋር ምን አገባኝ? ምን ማለት ነው? ግን መልሽልኝ። ምንም እኔ መቼ ነው ያንቺ ወንድም ሆንኩት? ንገረኝ። መቼ ነው ያንቺ ወንድም ሆንኩት? ወንድሜ ነው ተኛለሽ? አይደብርም? ምን ማለት ነበር? ምን አስበህ ነው? ከእሷ ጋር ነበርክ እኮ። ምን አስበህ ነው? ሄለን በአንድ ቀን እሱ ገና ምን አይ በአንድ ቀን አንቺ አሸሸ ገዳ ሚስት ይልኝ አደረሽ? ሄለን እኔ ወንድሜ ነው አልሽው? ንገሪኝ እስኪ። እኔ አንቺ ወንድሞ ስማ፣ ሚስትህን ተንከባከባት። እንደኛ አይነት ሴት ለአንተ ምንም አያደርግልህም። ገባ? ሄለን እኔ አስከፍቼሻለሁ ብዬ ማለት ነው። ተከፍተሻል፣ አዝነሻል ብዬ ስንት ነገር አስቤ ነው የመጣሁት። ምርጫህን መርጠህ ነው የሄድከው። እያዘንኩ እያለቀስኩ አልጠብቅህም። ምርጫህን መርጠህ ነው የሄድከው። እኔ ነፍሰ ገዳይ አይደለም? ልጅን ገደልኩብህ አይደል? ምን ያደርግልሃል ታዲያ ከኔ ጋር መመለስ? ደግሞ ዞረም ሸመተ ደግሞ ምንም አይመለከትም። ገና እንዴት እንደምዝናና አሳይሃለሁ። ሲቀጥልም ደግሞ እኔ ነፍሰ ገዳይ ነኝ። ገባ? ልጅህን ገድዬብሃለሁ። ሄለን እንደዛ ሰዓት የተፈጠረው ነገር እኔ ምን ሊሆን ይችላል? ለምን መጣችሁ? ለመጣሽ እኛማ ይቅርታ ልንጠይቅሽ ነው። ውይ በጣም በቃ እሷ ገብቶሻል። ተቀይ ማለት አንተ አዳምጪ። ቁጭ በይና በስነ ስርዓት ይቀርታል። ትንሽ ነው የመጣችው። በእኔ ጉዳይ ምንም አይመለከትም። ጫፌን እንድትነካ አልፈልግም። ሄለን ስነ ስርዓት አድርጌ ይኸውልሽ፣ ይመለከተኛል። ስነ ስርዓት አድርጌ ገባ? ደንግጬ ስለነበረ ነው። በቃ የራሱ ጉዳይ አይመለከተኝም። ምን አስባለሁ? ምን አገባኝ? እኔ ከዚህ በፊት እንደዛ ሳደርግ አይተኸኝ ታውቃለህ? አንቺ አመጣሽው ነው የጠጣችው። ሄለን ቢሆንስ ማለት ነው ውስጥ አማኝ ተንፈራፈረች ኩሩ ሲጋ ነበር ለማየት የፈለኩት። ግን አንተ ቢሆንስ አትበላም። ቢሆንስ ማለት የለብህም። ምክንያቱም ሄሉ አንቺ ጠጭ ይሄንን ብላ አላስገደደቻትም። ብድግ አድርጋ ነው የጠጣችው በራሷ ቅናት ተነሳስታ። ሄሉ እዚህ ጋር የሚያገባን ነገር የለም። ሲቀጥል ሄሉ እንደማታደርግ እኔ መጀመሪያም ተናግሬያለሁ፣ እሱን እየታዘበችው እንደሆነ። ሌላው ደግሞ አንድ ነገር እስኪ ውዶች ማለት ወደኋላ ሄዳችሁ የህዊና
ያው የሰሩት ቪዲዮ ካላንቺ አልኖርም ምናምን ሲል ነበር። ባለፈው ግን ምንድነው ሂዊን ሲላት የነበረው የማልፈልገው ህይወት አንቺን አልጠቅምሽም፣ እኔ ሄለንን ነው የምወዳት እያለ ነው። ይሄ ነገር ግን አልተምታታባችሁም ነው? እኔ ብቻ ነው የተምታታብኝ? በኮሜንት አሳውቁኝ። ምክንያቱም ሄሉ ጋር ያው አሁን የመጣው ልዑልና ሄሉን ሲያይ ነው። በቃ በቅናት መንፈስ ነው መጥቶ እንደዚህ ግብት ያለው ማለት ነው እንጂ ከሄሉ ጋር እኮ ምንም የጨረሱት ነገር የለም ማለት ምንም የጨረሱት ነገር የለም። እና አይዶን ነው የሄሉን ህይወት ለማበላሸት ካልሆነ በስተቀር የአቡ ባል ይሆናታል ብዬ እንኳን እዛ ጋር አስረግዞ ባያስረግዝ ራሱ አይዶን ነው እኔ አላቅም ውዶቼ። በሰው ህይወት እኔ ባልወስንም ግን የሚታየው ነገር የማያጠግብ እንጀራ ከምጣዱ ያስታውቃል ይላሉ ሲተርቱ አያቶች ማለት ነው። እና ሁሉም ነገር ያስታውቃል። እና እናንተ ምን ታስባላችሁ? በቀስልሽ ነሳይሽ ባጋስታው ነበር ልጆስሽ ስጪ ነሳይኝ በቃ ለኔ ተነሽ አይ ሰውዬ ግን ወይስ ለምንድነው ለባንክ ባንክ እንዴት ነው ሽብሽ ሌላ ሰው ከነዚህ ወሬ የምትወሪ ማጋሩ ልስትዩ ነበር መለከት እኔ ወንድም ነተኛሽ ስማ እኔ እኮ አንተ ለምን ታስበው ለኔ እኮ ትንሽ ከሆነ ያለ ሰው ነው አንተ እሺ ምን ነው ሲያ ከተናሽ ነው ይላል እኔ እኮ አሁን የትኛው ነው የትኛው እንትን እንደው ራስ ወግራ ከፈ ቆይ ነው እኔ ልጅ ላይ እንደዛ ማደርጋው ይቅርታ ብሻል ለኔ በቀለም ነው ማጽብኛ አንቺ ይቅርታ በእናትህ ሄሉ ይቅርታ በቃ አጥበና እንዳልኩሽ ስትዳሩ አድራችሁ ነው ጋባታችሁ ለማለት ነው ስትዳሩ ማለት ያምሻል ያንቺ ትናገር ነገር ዋቂ ለምን ነው እቺ ሴት የማታሳርፍልኝ ይቅርታ ያለች ስም ይቅርታች እኮ ናት በቃ ለሱ ሲል በቃ ይቅርታ በጣም ይቅርታሽን ተቀብያለሁ ባልሽን ይዘሽ ውጪ ከኔ ጋር ጨርሷል ቆንጆ ይቅርታ በላይ ምን አለ ቆይ እንደውም እኮ ምን ፈልገሽ ነው ሂዊ እንድትተውልሽ አይደለም የምትፈልጊው ነው ከሷ የምትፈልጉት ነገር አለ ይዘሽ ውጪ እኮ አለችሽ ባልሽን በቃ ተወችልሽ ስለዚህ ይዘሽ መውጣት ነው ይቅርታ ምንም አያስፈልግም አረከብሽ እኔ ጨርሰናል ቆይ ተነጋግረን ይቅርታ ይልን ያልኩት ሌላ ማርኛ ውስጥ አትግቢ መጀመሪያ ይቅርታ አድርጊልና አያችሁ አይደል ልውሰደው ስትላት መጀመሪያ ይቅርታ አድርጊልኝ ሌላ ማርኛ ውስጥ አትግቢ ይህ ማለት ምን ማለት ነው ልክሳና ሂጂ ውጪ ምንም አልፈልግም ይዛት ውጣ ከማ አሁን አንተ ሰልሽ ቆይታ ከእንደዚህ ሴት ጋር ተግባብተን ነው ሄሎ በቃ ይቅርታ ልሻለን የት ነው የምንሄደው እዚህ ነው የምንኖረው እኮ ከአንቺ ጋር ልኖር ተስማምተናል ሄለን እዚህ ነው አብረን የምንኖረው አንድ ላይ ትንሽ ቆይታ እኔ ነፍሰ ጡር ነች እቺ በቃ ያረጋ አንቺ እኮ ነገር ልትወልጂልኛለሽ ሄለን አንቺ እኮ ነገር ልትወልጂልኛለሽ ሄለን እንደዚህ ነው ማለት ነው ይሄ ቃቃ ጫውታህን እዛ ቁሙ እኔና አንተ የሚባል ነገር የለም ተነጋግረናል እኔና አንተ የሚባል ነገር የለም ውልና ማስረጃ ልንፈራረም እኮ ሁሉ አውርተናል ሄለን ዛሬ በአንድ ቀን ግን ትረሽ ደግሞ ሌላ ነገር ተሳውሩ ለምን ገደል መግባት ይችላል ገባካ ከዚህ በኋላ አጠገቤ እንድትደርስ አልፈልግም ምን ማለት ነው በቃ ይቅርታ እንዴ ልጅቱ ታማ እንደዛ ስንያየውን እንዴት ነው እዚህ አስችሎ የሚቀመጠው ሄለን በወዱ ያለው ወደ አይነት ህይወት ምገኛ ነሲት አይደለም ገባካ ሄለን ስትነግረው አንድ ቀን አንቺ ዛሬ ሌላ ስልክ ስላወራሽ እንደዚህ ብትሆኝ ሌላ ስልክ ስላወራሽ ዛሬ አንድ ወንድ ጋር ስላወራሽ ዛሬ ወንድ ጋር ወዳዳ ፈቃዱ ስላለሽ ሰበቡ ሐኪም ቤት ወስዳት በዛው ፏ ብላችሁ ተመልሳችሁ እንደዛ ተናደሽ እንዴት ነው ቤት ብመጣ የምትቀበይ ተረጋግተሽ ማን በቀጥ ይቀመጣ ነው አረ አሁንም ይዛት ወጡልኝ ከቤት ለምን ተረጋግተሽ ታዳምጪ ላትሞክሪ በቃ ይቅርታ ልጅ አይደል እንዴ በቃ ይቅርታ እያለሽ ወጡልኝ አገባኝ ውጪ አንቺ ከዚህ ቤት ውጪ የት ነው የምንወጣው እዚህ እኮ ተነጋግረናል ሄለን አንቺ ጋር እኮ ነው የምንኖረው የትም አትኖርም ማን እንዴት ነው የምታስበው ሂድና እዛው ኑር የት ነው የምትኖረው እዚሁ አንቺ ቤት ነው ይዛት ሂድ የት ነው የምሄደው እራስህ የት ነው የምሄደው ስንት ነገር አውጥተን ጨርሰናል እኮ ሄለን አንተ እዚህ ቤት አትኖርም ገባ ለምን ማንኖረው አይደለም እኔ ምሳም እዚህ ነው የምትኖረው እኮ እሺ ብዬ ስለፈቀድኩ ጅል አድርገህ ነው የምታስበኝ እንደዚህ ነው የምታስበኝ እኔ ማን ጅል አይደለሁም እሺ ገባ ጅል አይደለሁም ይዛት ውጣ እንደ የዋን የቆጠራት ግዴታ እኮ የለባትም ያንተ ሚስት መያዝ እንዴ ድፍረቱ ራሱ ኧረ በስመ አብ ነውር የሚባል የለም እንዴ ለትናንት ለተፈጠረው ነገር በሙሉ ቀይልም መንኩሽ ነው እዚህ ጋር አለ በቃ ይቅርታ ትናንት ስለተፈጠረው ነገር በሙሉ ይቅርታ ይቅርታ በቃ ይቅርታን ተቀብያለሁ እኮ ታዲያ ይቅርታ ለምን አንችለው እኔ ካንቺ ሌላ ኑሮ እሷንም ማስወጣት አላስወጣትም ሄሉ ካሁን በኋላ ከተመለሰ አይምሮ አይሰራም እንደዛ አይነት ህይወት ያውም ለሶስት ሆኖ የተግማማ ህይወት ቢያንስ እንኳን ሂዊ በቃ ልጅን መውለድ ብቻ ነው የምፈልገው እሱ እንዲረዳኝ እፈልጋለሁ ብታ የሆነ እርዳታ ቢረዷት የቤት ኪራይ ምናምን ቢከፍሉላት ኦኬ
እነሱ ይኖራሉ። ግን አጠገቡ ሆነ ወሬም ሲወሩ ለምንድን ነው እንደዚህ የምትሉ እያለ እንዴት አይነት ኑሮ ነው የምንኖረው? እንዴት ነው አንተስ? እንዴት አሰብከው? እንዴት አለምከው? እንዴ በጣም ነው የሚደብረው። አዳምጪ፣ በቃ ይቅርታ አልኩሽ። በቃ ለተፈጠረው ነገር በጣም ይቅርታ። እንደዛ ሆነ እያዩት ምንም ልል አልችልም። ምንም የምናወራው ነገር የለም። ውጣ። ይቅርታህን ተቀብያለሁ። ውዶች እንግዲህ እንዳያችሁት ሄሉ አልፈልግም ብላለች። በዚህ በአቋሟ መጥናት አለባት ብዬ ነው የማስበው። ምክንያቱም ለሶስት አሁን ራሱ ድፍረቱ እንደዛ ብሎ አገላምጧት በዛን ሰዓት አሁን እንደዛ እንዳነቃት ቢያማትስ የሆነ ነገርስ ብትሆን ሄሉ እንደዚህ እኮ ነው። ለሶስት አሁንም እሷ ቤት ለመኖር መንጣታቸው ራሱ ድፍረት ነው። ይሄ ድፍረት የምሬን ነው ብላችሁ በጣም ነውር ነው። ራስ ወዳድ መሆን አንዳንዴ ጥሩ አይደለም። የሆነ ነግበን የሚባል ነገር አለ እና ለማንኛውም ሄሉ በዚሁ በአቋምሽ ጥኒ ወንድ ሞልቷል ብዬ ነው የማስበው። እና ውዶች እናንተ ማሰብ አስተያየታችሁን በኮሜንት አስቀምጡ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።